አይ ጋይስ እንደናችሁ ማታቁን ጀባባላለው በዚህ ቻናል ደግሞ ስለ ኦንላይን ቢዝነስ እና እንደውም ስለ ቴክ እናወራለን ማለት ነው። ለዚህ ቻናል አዲስ ሆናችሁ ፕሊዝ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። ዛሬ ደግሞ የምናየው በዚህ ቪዲዮ ማለት ነው ስለ አፕሊኬሽኖች እና ሶፍትዌር ማለትም ቪዲዮ ኤዲት ማድረግ ስንፈልግ፣ ኢሜጅ ኤዲት ማድረግ ስንፈልግ፣ እንደውም ዲዛይን ወይ ደግሞ የተለያዩ ሎጎ እና ዲዛይኖች መስራት ስንፈልግ በምን አይነት አፕሊኬሽን ነው የምንጠቀመው የሚል ርዕስ ነው የመጣውና ስለዚህ እስከ መጨረሻ ቪዲዮ መልከቱን ማለት ነው። አሁን ከቪዲዮ ኤዲቲንግ ስንጀምር ሁላችሁም እንደምታውቁት አንደኛ ካፕካት ነው። ለቲክቶክም ለዩቲዩብም እንደውም ለኢንስታግራምም እና ለተለያዩ ሶሻል ሚዲያዎች የምንጠቀመው ለቪዲዮ ኤዲቲንግ ማለት ነው ካፕካት ነው ማለት ነው። ግን ኢንተርፌሱ በጣም ቀላል ነው፣ እንደውም ለመጠቀምም በጣም ኢዚ ነው ማለት ነው። ማንኛውም ሰው ገብቶ መጠቀም የሚችል ቪዲዮ ኤዲቲንግ አፕ ነው። ይሄ ግን በጣም ብዙ ፊቸሮችም የለም ማለትም ልክ እንደ ሌሎች ማለት ነው። ግን ለቤዚክ ቪዲዮ ኤዲተር ይሆናል ማለት ነው። ሌላው ደግሞ ኤላይት ሞሽን ማለት ነው። ኤላይት ሞሽን ማለት በጣም ፕሮፌሽናል አፕሊኬሽን ነው። በጣም ምገርም ቪዲዮ ኤዲት ማድረግ ስትፈልጉት ሞሽን መጠቀም ትችላላችሁ ማለት ነው። ግን ይሄ እንደ ካፕካት አይደለም ማለትም በጣም ቪዲዮ ኤዲቲንግ ስኪል ይጠይቃል ማለት ነው። ስለዚህ ማንኛውም ሰው ገብቶ መጠቀም አይችልም ማለት ነው ጋይስ። እና አሁን ቪዲዮ ኤዲቲንግ ማድረግ ስንፈልግ በዚህ ሁለት አፕሊኬሽን መጠቀም እንችላላችሁ ማለት ነው። በሌላ ቪዲዮ እመጣለሁ ማለት ነው። ቲዩቶሪያል እንዴት እንደምንጠቀምና ሌሎችም የምናየናል ማለት ነው ጋይስ። እሻም ፎቶ ኤዲት ማድረግ ስንፈልግ ፎቶ ሃፕ መጠቀም እንችላለን። ካንቫ፣ ፒክስአርት እና ላይትሩም መጠቀም እንችላለን። በጣም ቀላል ናቸው። አሁን ለምሳሌ ከካንቫ ስንጀምር ፎቶም ኤዲት ያደርጋል፣ እንደውም ዲዛይንም ለዲዛይን መጠቀም እንችላለን ማለት ነው። ሌላው ፒክስአርት ነው። ፒክስአርትም ልክ እንደ ካንቫ ነው፣ ለዲዛይንም ለፎቶ ኤዲቲንግም ይሆናል ማለት ነው። ሁለቱም ይሰራል። ቀጥሎ ደግሞ ፌስ አፕ ነው ማለት ነው። ፌስ አፕ ደግሞ ፊታችን ለማስተካከል እና ለተለያዩ ኢፌክቶች መጠቀም ምንችላቸው ነገሮች አሉ ማለት ነው። ስለዚህ ላይትሩም ደግሞ ከለር ኮሬክሽን፣ ግራዲንግ እና ሌሎችን መጠቀም የምትችሉት አፕ ነው ማለት ነው። እሱም ለመጠቀም በጣም ቀላልና ኢዚ ነገር ነው። ስለዚህ አሁን ሶስተኛ ላይ ያለው ዲዛይን ማለት ነው። ዲዛይን ማድረግ ስንፈልግ ደግሞ ካንቫ መጠቀም እንችላለን፣ እንደውም ሌሎችም አሉ ማለት ነው። ግን ካንቫ በጣም አፕሊኬሽን ሁሉም ሰው የሚወድ አፕሊኬሽን ነው። ይህንን ቪዲዮ ላይክ አድርጉት፣ እንደውም ሰብስክራይብ። ሌላ ቪዲዮ እስከምንገናኝ ድረስ ባይ።